የፖለቲካ ዘፈን ፖለቲካ ኢንክሊኔሽን ያለ ነው፣ ህዝባዊ ፖለቲካ ነው። ቢኮዝ 4 ኪሎ ምናምን እያልክ ስትናገር ፖለቲካ የተያያዘ ይህን መዋሸት የማትችለው ነገር ነው አንደኛ። ከዛ በዘለለ ግን የታጠቀ አካል እንጂ የአማራ ህዝብ ወደ 4 ኪሎ እየሄደ ነው ብሎ ሲናገር ዘር ያዕቆብ ይገርም። እንዴት ነው የአማራ ህዝብ በሚሊዮን በ10 ሚሊዮን የሚቆጠር ህዝብ እንዴት ወደ 4 ኪሎ ይሄዳል? ህዝብ ወደ 4 ኪሎ አይሄድም። የሚሄደው ፖለቲካል ፓወር፣ ፖለቲካል ፓወሩን እንደ አንድ ፖለቲካል ሙዚቃ አትመጣም እያለው ነው። ይሄኛው የኔ ነው አንተ እዛ አትመጣም እያለው ነው። ይሄ ማለት ጄኖሳይድ ነው እንደዛ ነው የሚያስብል ነገር የለም። ለምንድን ነው ይሄ ሲግኒፊካንስ እንዲኖራቸው በራሳቸው ፖለቲካ ውስጥ ሌላ ስም የተሰጣቸው ትግሬ ነህ እየተባለ የሚገፋ አካል ተወዳጅነት ለማግኘት ከሌላ ውጪ ኤክስተርናል ጠላት አለብህ ብሎ ማሳየት አለበት። ኦሮሞ ጋር ወይ ዘፈኑ የሆነ ነገር ፈልጎ ብቻ ጠላት በመፍጠር ተወዳጅነት ማግኘት አለበት። ቢኮዝ ከውስጥ እነ ዘመነ ካሴን ሲረግጥ ነው የሚውለው። እነ እስክንድር እያገላበጠ ሁሉንም መሬት ያለውን የሚታገለውን ፋኖ ሲረግጥ ነው የሚውለው። ከዛም ፊድባክ እየመጣ ነው። ይሄ ኦንላይን የሚዲያ ጀነራሎች ረፉ እያሏቸው ነው። ስለዚህ ይሄን ለማጣፋት የሆነ አይነት ጥቃት እየመጣብህ ነው፣ ህዝባዊ የሆነ ነገር መጥቷል ብለው ማንሳት አለባቸው። እረዳቸዋለሁ። ረጅም ጊዜ የማውቃቸው ልጆች ስለሆኑ እንደዛ ነው የሚሰራሉ። ዘፈኑን ፖለቲካል ነው፣ እነሱም እያወሩ ያሉት ነገር ፖለቲካል ነው። አት ዘ ኤንድ ኦፍ ዘ ዴይ ግን የተዘፈነው ዘፈን በዚህ ግራቪቲ አባይዘይ ማንንም ብሔር አይጠራም። አንድ አማራ የሚል ነገር አማራ ድመት ሲባል ነው ሰምቼም አላውቅም። ሌሎች የስድብ ቃላት ሰምቼ አውቃለሁ። ድመት እንዴት አድርገህ ነው ድመት ጋር አሶሺየት የምታደርገው ማለት ነው? በምን ታሪክ ውስጥ በምን ንግርት አዲስ መፍጠር ነው ማለት ነው አይደለ? ሶ ይሄ ስትሬች አድርገውት ሆን ብለው ይሄን አይነት ፖለቲካል እንድምታ አለው። ጠላት አገኘንላችሁ እየተዋጋንላችሁ ነው እኛ ጀግኖቻችሁንን ዋና አማራን ደግፉ ነው ጭዌት። እሱንም ይገባናል። ዘፈኑንም የህዝባዊ ነው ምናምን የሚለው አይደለም፣ የህዝብ ነው። ኦፍ ኮርስ ዜማው ምኑ ደስ ይላል። ኦሮሞን የሚያበረታታ ነው። ግን ፖለቲካል ቴንደንሲ ያለው ምን ማለት ነው? ወደ ፖለቲካው ፓወሩ በጉልበት እመጣለሁ የምትለው ቦታ አይደለም። ትላንትና አመት ከ2 አመት ነው አይደለ? ትላንትና መጣ የሚለው እኮ አማራን ትላንት መጣ ሊል ይችላል። አይ ዶንት ቲንክ ሶ። ነባር ከሚባሉ ኢትዮጵያ ህዝቦች ውስጥ ነው አማራ። እንዴት አድርጎ ትላንት መጣ ይለዋል? ሶ የማይመስል ነው። ድመት እንዴት ይለዋል? ድመት የሚባል ትርክት በሌለበት እያለ ያለው አሁን አዲስ የተነሳ ባለፈው 2 አመት ውስጥ ግራውንድ የያዘ የፖለቲካ ትግል የትጥቅ ትግል አለና ልብ ካለህና እያለው ከዚህኛው የፖለቲካ አንግዶ ነው። እና አማራ ኪላና ዘር ያዕቆብ ደግሞ እቺን ለጠጥ እናድርጋትና በአማራው ዘንድ ትንሽ የተሸራረፈችዋን ተወዳጅነታችንን እንትን እንበልባት እና ዳብርባት ነው። ይገባል፣ ገብቷል። የስራው ባህሪ ይሄን። በዚህ መሀል ለማን ይያዙልሃል? ሪትሙ በጣም ባይዞ ዘፈኑ ሰምቷል። ሳትወድ እኮ ነው። አሁን አልንቀሳቀስም ፔንቴ ነኝ እንዲህ ግን ያስብለኛል ሳልፈልገው ማለት ነው። እነ ጃኒ እንግዲህ ልጆች ናቸው። ብዙ ሰው ሳያውቅ ብዙ ጨፈረበት ፖለቲካል ቴንደንሲ እንዳለው ሳያውቅ እነሱን ይዘው ትሬን ስር ከተዋቸው ባቡር ስር ጥለዋቸው በእነሱ ጀርባ ላይ የራስን ተወዳጅነት ወደ አማራ ትግል ሲግኒፊካንስ ለመፍጠር ትግሬ የምትባለዋን ስም ከራያቸው ላይ ገፈፍ ለማድረግ ተጠቀሙበት። ዘፋኙ ደግሞ የሚኖረው እዛው ሀገር ላይ ነው። የፖለቲካል ሰፖርት አድርጎ እሱም ደግሞ የራሱን ነገር ይጠቀምበታል። ይሄ ነው እኮ ሽቀጣ ላይ እኮ ነው ያለን ጓዶች። አንዳንድ ጊዜ ወስደን ህዝቡ ላይ እንለጥፈዋለን። አማራ 4 ኪሎ ሊገባ እንጥልኛለን። 4 ኪሎ አይደለም ሙሉ አዲስ አበባ አይችለውም። ህዝቡ ቢመጣ መቆሚያ ቦታ አይኖርም። አማራ ህዝብ እና 4 ኪሎ መግባት አይደለም መጀመሪያ የመብላት ነገር ያለ በህይወት የመኖር ነገር የህግ የበላይነት እንደዚህ አይነት ጥያቄዎች ናቸው የአማራ ህዝብ ጥያቄ። 4 ኪሎ መግባት ጥያቄ የለውም የአማራ ቡድኖች ግን አሉና አንዳንድ ጊዜ ትንሽ ስሜት ውስጥ እንገባና እነኚህ ግልጽ የሆኑት ታንጅብል ቪዚብል የሆኑት እውነቶች ይጠፉብናል እና ከዛ ትንሽ እንጠንቀቅ። እንደ ህዝብ የኦሮሞ ህዝብና የአማራ ህዝብ መካከል ዛሬ ድረስ ችግር የለም። በጣም በሚገርም ሁኔታ እሱን ችግር ለመፍጠር የሚሰሩ አካላት አሉ። ወይ ወደ ስልጣን ለመምጣት ወይ የሆነ አይነት ሲግኒፊካንስ ለመፍጠር የሆነ ነገር ለማድረግ የሚሰራ ነገር አለ። ኦኬ አንድ ጥያቄ ልጠይቅ። አሁን ዘፋኙ ብልጽግና ፓርቲ እንደ ፓርቲ ያሰማራው የብልጽግና ፓርቲ ካድሬ ድምጻዊ ነው ማለት ይቻላል? ምክንያቱም አሁን 4 ኪሎ ነው የሚገኘው። አይቻልም። ይኸውልህ ብልጽግና ቆይ ይኸውልህ ሁለት መንገድ አለው ቴዲ። ብልጽግና እንዳሰማራው ኤቪደንስ ያስፈልጋል። ዘፋኙ ግን ብልጽግናን ይደግፋል ማለት ትችላለህ። ቢኮዝ የሚናገረው ነገር ብልጽግናን ይደግፋል። ወይ እሱ ሊወደድበት ፈልጎ ይሆናል፣ ወይ የምሩ ብልጽግና የኦሮሞ ህዝብ ተወካይ የኛ ተስፋ ያለው ይሄ ነው ብሎ እየደገፈው ይሆናል። እንዳልከውም ደግሞ ወይም እነሱ ራሳቸው በሚዲያ በኩል በአርት በኩል ድጋፍ ያስፈልገናል ብለው ሊሆን ይችላል። የትኛው እንደሆነ ግን እኔ እስከማውቀው ድረስ ኤቪደንሱ የለኝም። አንተም ያለህ አይመስለኝም። እኔ ነጥቦቹን አገናኝቼ ነው እንጂ እንትኑ ኖሮኛል። ነጥቦቹ ሲገናኙ የሚያደርሱ ሁኔቱ ጋር ነው። ይሄ ዘፋኝ የብልጽግናን ፓርቲ የኢትዮጵያን መንግስት ፖለቲካ ሊደግፍ የሚፈልግ ፖለቲካል ቴንደንሲ ያለው የኦሮሞን ህዝብና የብልጽግና ፓርቲ ማጠጋጋት የሚፈልግ የፖለቲካ አጀንዳ ያለው ዘፈን ነው። ደግሞ ደስ ይላል። ተንቀሳቀስ ይላል ዘፈን። ኦኬ ጨረስክ? 2 ደቂቃ ልጨምርልህ።